ሀያ የዚክር አዳቦችን ቀጥለናል። ቢስሚላህ አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዓላ ረሱሊል አሚን ወዓላ አሊሂ ወሰሕቢሂ አጅመዒን። ሰላሙ አለይኩም፣ እንዴት ናችሁ? ሁሉ አማን ኢንሻአላህ። ከዚህ በፊት የዚክር አዳቦችን እየተዋወስን ነበር። አሁን ኢንሻአላህ እንቀጥላለን። አላህ ሱብሓነሁ ወተዓላ እንግዲህ በበርካታ የቅዱስ ቁርአን አንቀጾች አብዝታችሁ አውሱኝ ብሏል። ያ አዩሀለዚነ አመኑ እዝኩሩላህ ዚክረን ከሲራ፣ ብዙ የሆነ ማውሳትን አውሱ ብሏል። እናም ዑለማዎች ለዚክር ያስቀመጧቸው አዳቦች አሉ። እነዚህን አዳቦች ባሟላን ቁጥር ከዚክር የሚገኘውን ትሩፋት ካሚለን ሳይጎድልብን የማግኘት እድሉን እናገኛለን ማለት ነው። አደብን የሚያሟላ ሰው አላህ ዘንድ ይደርሳል። ዒልም እውቀት ሙሉ የሚሆነው ከናቂስነት ከጎዶሎነት የሚጠራው በአደብ ነው። ሰውየው አደብ ሲኖረው ነው ከአላህ ሱብሓነሁ ወተዓላ እንዲሁም ከመልእክተኛው ሰለላሁ ዐለይሂ ወሰለም መቅረብ የሚቻለው ማለት ነው በአደብ። ከዚህ በፊት ከዚክር በፊት ያሉትን 5 አዳቦችና በዚክር ሰዓት ያለውን አንድ አደብ አጠቃላይ 6 ያየን ይመስለኛል። ኢንሻአላህ ዛሬ የምንጀምርበት አደብ ምንድነው? አን የضع راحتيه على فخذيه። እንዲሁም ሙስተሐቡ ጁሉሰሁ ሊልቂብላ፣ ስንቀመጥ በሙሰቢሃ ምንዘክር ከሆነ ለምሳሌ ግራ እጃችንን ወደዚህ ወደዛ ማለት የለበትም። ታፋችን ላይ አሳርፈን እጆቻችንን በእርጋታ ትርፍ የሆኑ እንቅስቃሴዎችን ሳናይ በተመስጦ ወደ ቂብላ ደግሞ ተቀምጠን ጀማዓ ከሆነ ያው ክብ ተሰርቶ ነው የሚዘከረው። ላኪን ለብቻችን ከሆነን ወደ ቂብላ ተቀምጠን መዘከር ይኖርብናል። ቂብላ እንግዲህ በረካ ያለው የተከበረ የሆነ መቅጣጫ እንደመሆኑ ወደ ቂብላ ተቀምጠው ቁርአን የሚቀሩ የሚዘክሩ ሰላት አለ ነብይ የሚያወርዱ ሰዎች ከሌሎች የበለጠ የልብ መረጋጋትን በፍጥነት እንደሚያገኙ የተጀረበ ነው። ሶስተኛው አደብ ደግሞ የምንዘክርበት ቦታ ላይ ሽቶን ማርከፍከፍ ማድረግ፣ ደስ የሚሉ ሽታ ያላቸውን እጣኖች ማጨስ፣ ይሄ የተወደደ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሶሒህ ሐዲስ እንደነገሩን መላእክቶች የዚክር ቦታዎችን አፈላልገው ይመጣሉ፣ ይሐድራሉ። ይህንን ዚክርን ብቻ ይዘው ወደ ሰማያት የሚያደርሱ መላእክቶች ስራቸው ያ የሆነ መላእክቶችም አሉ። መላእክቶች እንደሚታወቀው ጥሩ የሆነ ሽታን ይወዳሉ። ስለዚህ ጥሩ ሽታን ማድረግ የተወደደ ነው። እንዲሁም ሷሊህ የሆኑ ጂኖችም ይሐድሩ ይችላሉ እኛ የምንዘክርበት ቦታ ላይ፣ እነሱም እንደዛው መልካም ሽታን ይወዳሉ። ለኛም ደግሞ ይሄ ነገር የሚፈለግ ነገር ነው። ጥሩ ሽታ በእስልምና የተወደደ ስለሆነ ማለት ነው። አራተኛው አደብ ደግሞ የምንለብሰው ልብስ ሐላል ሊሆን፣ የምንቀመጥበት ቦታ ሊሆን ይችላል። የተሰረቀ ነገር ለምሳሌ ለብሰን በዛ መዘከር የለብንም። በዚህ በሐራም ነገር ላይ ሆነን አላህን ማውሳት የተወገዘ ስለሆነ ማለት ነው። ማውሳት አይቻልም አይደለም። የዚክሩን ግን ተመር የሚያገኙት በሐላል ሐላል በልተው ሐላል ጠጥተው ሐላል ለብሰው አላህን የሚያወሱት ስለሆነ ማለት ነው። አምስተኛው ብዙዎቻችን የምንዘናጋበት የሆነ አደብ ነው። اختيار الموضع المظلم من خلوة، ጨለም ያለ ቦታን መምረጥ ለኸልዋ፣ ለምንዘክርበት ቦታ ብዙም ብርሃን የማያስገባን የሆነ ቦታን መምረጥ፣ ወይም ደግሞ በአሁኑ ሰዓት መቼም ብርሃን የሚያስገባ ቦታ ብዙም አይኖርም፣ መብራት ማጥፋት ማለት ነው። መብራትን አጥፍተን በጨለማ ማውሳት የተወደደ ነው። ሱፊዮቹ ይህንን አደብ ከብዙ እይታ አንጻር ነው ያስቀመጡት። አንደኛ ሞትን ማስታወሻ ነው። በዚህ ወቅት ጨለማ በሚሆንበት ወቅት መጀመሪያ ራቢጠቱል መውት የሚባል ነገር አለ። በተለይም ሳዳት ነቅሸበንድያ በኪታቦቻቸው ላይ የሚያስታውሱን የሆነ ይሄም ምንድነው? ልክ ቀብር ውስጥ ሆነን እንደተቀመጥንና ሞት ፊት ለፊታችን እንደሆነ ማስተዋል። ይሄም ለፍርሃት አቅረብ ነው፣ ልባችን አላህን ፈርቶ እንዲያወሳ። ለዚህም ነብዩ ሰለላሁ ዐለይሂ ወሰለም ሶላትን ስትሰግዱ የተሰናባችን የመጨረሻ ሶላቴ ነው፣ ከዚህ በኋላ ቤተሰቤንም አላገኝም፣ ሶላቱን እንደሰገድኩት አኺራ ሄዳለሁ ብላችሁ ስገዱ ብለዋል። ይህንን ቀልባችን ላይ ሐዲር የምናደርግ ከሆነ ከሞት ማስታወስ የሚገኘውን ፍርሃት ቀልባችን ላይ እናገኘዋለን። ስለዚህም የዚክር ተመሮችን ፍሬዎችን በቅርቡ ለማግኘት አላህ ይወፍቀናል ማለት ነው። ምክንያቱም ይሄ ዚክር አላህን ፈሪ የሆነ ቀልብ ላይ የገባ ጊዜ ነው የዛ ነገርን ውጤት ማግኘት የምንችለው። ለዚህም የተለያዩ ሐሪማዎች ላይ ለምሳሌ ብንመለከት
የዚክር አውራድ ሰዓት ላይ ፋኖስም ይሁን መብራትም ሊኖር ይችላል፣ ያን ያጠፉታል። ይህንን አደብ ከመጠበቅ ጋር ማለት ነው። ሌላ ጥቅም ደግሞ አለው ይሄ አደብ ከቀጣዩ አደብ ጋር ኢንሻአላህ ያለውን ተዓልቅ እናወራለን። እሱም ምንድነው? ስድስተኛው አዳብ ተግሚዱል ዐይነይን አይናችንን መጨፈን። ይህም የሚሆነው ለምንድነው? አይናችንን ስንጨፍን ትሰዱ ዐለይሂ ጡሩቁል ሐዋሲ ዛሂራ የዛሂር አይናችን ሲጨፈን የሰውነት ህዋሳቶቻችን የነሱ ቁዋ ይደክምና የቀልብ ብርሃን ይጨምራል። የሚታየው የገሃዱ ብርሃን ሲቀንስ ነው የቀልብ ብርሃን ጠንካራ መሆን የሚችለው። በኢማም ጠበራኒ በተዘገበ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለሰይዱና ዓሊ ዚክር ተልቂን ሲያደርጓቸው አይንህን ጨፍን የሚል ትዕዛዝ አለ። እናም አይናችንን ስንጨፍን ያለንበት ክፍልም ጨለማ ሲሆን ሳዳቶቹ በዚክር ወቅት አንዋር አልአዝካር እንደ ለዋኢህ ለዋሚዕ እያሉ ያመጧቸው የዚክር ብርሃኖች አሉ። ይሄ ሙሪድ እነዚህን ብርሃኖች መመልከት ይጀምራል። የሚያጅብ ነው። እነዚህ ብርሃኖች ደግሞ የነፍሳችንን ሁኔታ የሚነግሩ ናቸው። ኩቱበል ቀውም ላይ የሚገኝ ነው። ኢንሻአላህ ወደፊት እኛም በሰፊ የምናየው ይሆናል አላህ ከፈቀደ። ስለዚህ መጀመሪያ ዚክርን እንደ አዲስ የሚጀምር ሰው የነዚህ ብርሃኖች ቁዋ በጣም ደካማ ነው። በጨለማ ወቅት ካልሆነ መመልከት አይችልም። ላኪን ቀልቡ ታቢት በሚሆንበት ጊዜ የዚክርን ከፍተኛ ደረጃ የሚደርስ ጊዜ በቀን ራሱ መመልከት ውጪ ላይ ሆኖ የነዚህን የአዝካሮች ብርሃን መመልከት ይጀምራል። ምናልባት አይኑንም ሳይጨፍን በነገራቶች ላይ፣ በሰው ላይ፣ በግድግዳ ላይ፣ ራሱ ላይ እነዚህን የዚክር ብርሃኖች በተለያየ ከለር የሚገለጡ የሆኑ የተለያየ መልእክት ያላቸውን ማለት ነው አንዋሮች ይመለከታል ማለት ነው። ስለዚህ መጀመሪያ ላይ ግን አይኑን መጨፈን፣ አካባቢውን ደግሞ ጨለም ያለ ቦታ መምረጥ ይኖርበታል። ይሄ በዚክር ወቅት የሚታይ ብርሃን ነፍሳችን ያለችበትን ሐለት የምናውቅበት የተባለው ብዙ ጊዜ ላንሰማው እንችላለን። ግን ስላላወቅ ነው ልክ አይደለም ወይ አዲስ ነገር ነው ማለት አይቻልም። ከሀበሻ መሻይኾችም ሰይዲ አበሩ ሙዝ ቀደሰላሁ ሲራ፣ አብሬቲ ጀማል አልአኒ፣ ሌሎችም በረሳኢሎቻቸው ላይ አምጥተዋል። እያንዳንዱ ከለር ምንድነው የሚያመለክተው፣ የትኛው የነፍስ ደረጃ ምን አይነት ቀለም ይዞ ነው የሚከሰተው የሚለውን ማለት ነው። እዚህ ደረጃ ላይ ያልደረሰ የዚክርን ብርሃን ጭላንጭሉን እንኳን ማየት ያልቻለ ሰው ደግሞ ምንድነው ሁሌም ጨለማ ነው የሚያየው። ቀለም ይመለከታል እኮ ግን ምንድነው ጥቁር ነው። እንደውም ሰይዲ መሐመድ ፈውዚ አልከርከሪ ቀደሰላሁ ሲራ የሻዝልያ ሸይኽ ናቸው። አሁን ላይ በሐያት ያሉ አላህ ይጠብቃቸውና ያንተ ሐቂቃህ ነው ይላሉ። የምትመለከተው ጥቁረት ያለህበት የገፍላ የመዘናጋት ከአላህ የመራቅ መልእክት ነው። ቀልብህ ላንተ የሚነግርህ ማለት ነው። አይንህን ስትጨፍን የምታየው ጥቁር ዓለም። መርሃባ። ለዛሬ እስከ ስድስተኛው አደብ ከተዋወስን በቂ ይመስለኛል። አላህ ደግሞ ከዛኪሮቹ ያድርገን። የሐቂቃ እውነተኛ ደስታ፣ የቀልብ መረጋጋት፣ ሰላም የሚገኘው አላህን አብዝቶ በማውሳት ሶላት ዐለ ነቢይን በመደጋገም ነው። አላህ ይህንን ይወፍቀንና በምላስ መደጋገምን እንዳንንቀው እሱ ነው የቀልብ ዚክርን የሚያመጣልን። ወሰለላሁ ዐላ ሰይዲና ወመውላና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አላሁመ ሰሊ ዐላ ሰይዲና ወመውላና ሙሐመድ ጥብል ቁሉቢ ወደዋኢሃ ወዓፊየቲል አብዳኒ ወሽፋኢሃ ወኑሪል አብሳሪ ወድያኢሃ ወቁወቲል አርዋሒ ወሸራቢሃ ወጊነን ነፍሲ ወማሊሃ ወአሊሂ ወሰሕቢሂ ወሰለም።